ሰላም ጤና ይስጥልን የተከበራችሁ የሁሉ አዲስ ቤተሰቦች በዛሬው ዕለት በሀገራችንና በጎረቤት ሀገራት የተከሰቱ አዳዲስ መረጃዎችን እንዲሁም ወቅታዊ የጂኦፖለቲካዊ ትንታኔዎችን ይዘንላችሁ ቀርበናል። ወደ ዝርዝር መረጃው ከመሄዳችን በፊት ግን ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ የመደወል ምልክቷን በመጫን ቤተሰብ ይሁኑ። ሶማሊያ እስራኤል በሶማሊላንድ ላይ የጦርነት ሰፈር ለመገንባት የያዘችውን እቅድ ዙሪያ ማስጠንቀቂያ ሰጠች። በእግርና በብስክሌት ጉዞ የማድረግ ባህል ማድረግ ይገባል። የትራንስፖርትና የሎጂስቲክ ሚኒስቴር። በአፍጋኒስታን የሱስ ማገገሚያ ማዕከል የተፈጸመ ጥቃት 400 ሰዎች ሞቱ። የጅማ ዞን ፖሊስ አዛዦች በቁጥጥር ስር ዋሉ። ሶማሊያ እስራኤል በሶማሊላንድ ውስጥ የጦርነት ሰፈር ለመገንባት ይዛለች የተባለውን እቅድ ዙሪያ ማስጠንቀቂያ ሰጥታለች። የጦርነት ሰፈሩ እስራኤል አሁን እያካሄደች ያለችው ጦርነት በአካል በመሆን በቀጠናው ባሉ ጠላቶቿ ላይ አየር ድብደባ ለማድረግ እንደ ስልታዊ ነጥብ የሚያገለግል ይሆናል። ሀገሪቱ ግዛቷ በውጭ ግጭቶች ውስጥ እንዲገባ እንደማትፈልግ ገልጻለች። በኤደን ባህረ ሰላጤ ማዶ ከየመን በፊት ለፊት የሚገኘው ይህ የጦርነት ሰፈር እስራኤል በየመን የሚገኙ የሁቲ አማህዲያ እንዲሁም የኢራንና የሊባኖስ በሚገኘው የሄዝቦላን ጨምሮ በሰፊው ቀጠና ውስጥ የሚገኙ ጠላቶች ላይ ስልታዊ የአየር ጥቃቶችና ድብደባዎችን እንድትሰነዝር ያስችላታል። እስራኤል ባለፈው ታህሳስ ወር በሶማሊላንድ ነጻነት እውቅና በመስጠት የመጀመሪያ የተባበሩት መንግስታት ድርጅት አካል ሀገር ስትሆን በዚህም ሂደት ከሶማሊላንድ ጋር አጋርነት መስርታለች። የሶማሊላንድ ባለስልጣናት በየካቲት ወር መጀመሪያ ላይ እስራኤል በግዛታቸው ላይ ወታደራዊ ሰፈር ልትመሰርት እንደምትችል እድል ውድቅ ማድረግ እንደሚያስችሉ ተናግረዋል። የሶማሊላንድ እውቅና ለመስጠት ፈቃደኛ ያልሆነችው ሶማሌ እስካሁን ያሉትን የዚህን ሁኔታዎች በስጋት ስትከታተል ቆይታለች። የጅማ ዞን ፖሊስ አዛዥ ረዳት ኮሚሽነር አለሙ ታደሰና የጅማ ከተማ ፖሊስ አዛዥ ኮማንደር ዘላለም አበራ በህገወጥ የነዳጅና የቡና ዝውውር ተጠርጥረው በቁጥጥር ስር መዋላቸው ታወቀ። ግለሰቦቹ በቁጥጥር ስር ከመዋላቸው በፊት በተደጋጋሚ በሀገር ሽማግሌዎች አማካኝነት ከድርጊታቸው እንዲቆጠቡ ተመክረውና ተጠይቀው እንደነበር ተገልጿል። ከሁለቱ ከፍተኛ የፖሊስ አዛዦች በተጨማሪ ሌሎች ሁለት የወረዳ ፖሊስ አዛዦች በቁጥጥር ስር ውለዋል። የፖሊስ አዛዦቹ ትላንትና እሁድ ከጅማ ዞን ወደ ደቡብ ኢትዮጵያ ክልል በጭነት ተሽከርካሪ ነዳጅ በህገወጥ መንገድ ሲያሳልፉ ሲሉ የሁለቱ ክልሎች አዋሳኝ የሆነችው ሸቤ ሾምቦ ወረዳ ማህበረሰቡን ጥቆማ ተከትሎ በቁጥጥር ስር መዋላቸው ታውቋል። በመካከለኛው ምስራቅ በተለይም ኢራን ላይ ያለው ጦርነት ውጥረት ተከትሎ ጠቅላይ ሚኒስትር አብይ አህመድ ዛሬ በማለዳ ላይ ማህበረሰቡ የነዳጅ ቁጠባ እንዲያደርግ ማሳሰቢያ መስጠታቸው የሚታወስ ሲሆን አሁን ላይ የነዳጅና የተያያዘ የሚሰሩ ወንጀሎች ከፍተኛ ባለስልጣናትን ሁሉ የሚያስጠይቅ ሆኗል። የፖሊስ አዛዦቹ ጋር የተያያዘ የጭነት መኪናውን አሽከርካሪ በቁጥጥር ስር የዋለ ሲሆን ሌሎች በድርጊቱ የተሳተፉ የፖሊስ አካላትን መያዛቸው የተገኙ ተጨማሪዎች መረጃዎችን ያመለክታሉ። በመካከለኛው ምስራቅ ከተፈጠረው ቁስል ጋር የተገናኘ የነዳጅ ኃላፊነት የመጠቀም የሚያስችሉ አሰራሮች በአግባቡ እንዲተገበሩና የትራንስፖርትና የሎጂስቲክ ሚኒስቴር አሳስቧል። ሚኒስቴሩ ባወጣው መግለጫ ጠቅላይ ሚኒስትር አብይ አህመድ በትላንትናው ዕለት የነዳጅ ቁጠባን በተመለከተ ያስተላለፉት መልእክት መተግበር እንዳለብን አስገንዝቧል። በዚህም የኤሌክትሪክ መኪናዎችና የህዝብ ትራንስፖርት አገልግሎቶችን በአግባቡ መጠቀም፣ የነዳጅ ባህል ለውጥ ማድረግ እንዲሁም ለጥራት ቁጥጥርና አካባቢ ጥበቃ ትኩረት መስጠት እንደሚገባ የትራንስፖርትና ሎጂስቲክ ሚኒስቴር አስታውቋል። በነዳጅና በኤሌክትሪክ የሚሰሩ ተሽከርካሪዎችን በነዳጅ መተውና ኤሌክትሪክ ኃይልን ብቻ እንዲጠቀሙና በነዳጅ የሚሰሩትን ወደ ኤሌክትሪክና ወደ ተፈጥሮ ጋዝ የመቀየር ስራ ማጠናከር ይገባል ብለዋል። የክልልና የፌዴራል ደረጃ ያሉ ሁሉም የመንግስትና የፕሮጀክት ተሽከርካሪዎች ሙሉ ለሙሉ ወደ ኤሌክትሪክ እንዲዞሩ በማድረግ የተጀመረውን ሀገራዊ እቅድ ወደ ተሟላ ተግባር ማሸጋገር ይጠበቃል ነው ያለው።